መከላከያ ከለውጥ በኋላ ሪፎርም መደረግ አለበት ብለን ወደ ሪፎርም ገብተን ነበረ። ወደ ሪፎርም ገብተን በርካታ ስራዎች ሰርተናል። እነዛ ስራዎች ግን እየተደመሩ አሁን ያሉበት ደረጃ ሪፎርም ሳይሆን ትራንስፎርሜሽን ነው እያደረግን ያለነው። ሂደቱ በሪፎርም የተጀመረው ሂደት በራሱ ትራንስፎርሜሽን ነው የሆነው። መከላከያ በአስተሳሰቡ ከድሮ የነበረው መከላከያ የተለየ እንዲሆን ከፍተኛ አመታት የጠየቀ ስራ ተሰርቷል። ይሄ ማለት መከላከያ አገራዊ ሰራዊት እንዲሆን፣ ገለልተኛ ሰራዊት እንዲሆን፣ የኢትዮጵያን ብሔራዊ ጥቅም ብቻ የሚያስከብር እንዲሆን፣ የፖለቲከኞች መሳሪያ እንዳይሆን፣ ተልእኮውና ዓላማው ግቡ የኢትዮጵያን አንድነትና ሉዓላዊነት ማስከበር ብቻ እንዲሆን ለማድረግ በተሰራው ስራ ከሞላ ጎደል በላይ አገራዊ ሰራዊት ሆኗል። ሁለተኛ አደረጃጀቱ ኮምፕሊትሊ ተቀይሯል። አደረጃጀቱ ለተልእኮ በሚመች ተቀይሯል። ስብጥሩ ኢትዮጵያን የሚመስል ሆኗል። ትጥቁ ዘምኗል። ዘመኑ የዲጂታል ስለሆነ ከዘመኑ ጋር እየዘመነ እንዲሄድ ለማድረግ ሰፊ ስራ ተሰርቷል። በቂ ነው ማለት አይደለም። ሰፊ ስራ ተሰርቷል። ትጥቃችን ከ7 ዓመት በፊት የነበረው አይነት አይደለም። ተቋሙ በጤና፣ በሎጂስቲክስ፣ በዘመቻ፣ በመረጃ፣ በኢንዱስትሪ፣ በትምህርትና ስልጠና በሁሉ መልክ የሚቻለውን ለውጥ ሁሉ አሟጦ ሰርቷል። በቂ ነው ማለት ግን አይደለም። በውስን ሪሶርስ መከላከያን ወደ ትራንስፎርሜሽን ገብቷል። ከሪፎርም ደረጃ አልፏል ብለን እንወስዳለን። ዛሬ የተሰበሰብንበት ዓላማ የኢንተርፕረነርሺፕ እና ኢኖቬሽን ማዕከል ምስረታ ዓላማ የዚህ ትራንስፎርሜሽን አካል ነው። አንድ ሲንግል አካል ነው። ትራንስፎርሜሽኑን ጨርሰናል ማለት አይደለም። ስለዚህ የቀሩንን የትራንስፎርሜሽን ስራዎች እየሰራን ነው ማለት ነው። ይሄ ማዕከል በዓለም ደረጃ ይታወቃል። እኛ ሀገር ነው የሌለው። ዓለም ሲሰራበት 100 ዓመት አድርጓል። ማሰብ ጀምረናል። የኢትዮጵያ ሕዝብ መከላከያ ሰራዊትን ይወዳል። ባንዳውን ትቼ የኢትዮጵያ ሕዝብ እንደ ሕዝብ መከላከያ ሰራዊት ይወዳል። መከላከያ ሰራዊት አለ ማለት ሉዓላዊነት አለ ማለት ነው። መከላከያ ሰራዊት የለም ማለት ተበትነሃል ማለት ነው። እኔ እሻላለሁ፣ የኔ ሐሳብ ጥሩ ነው፣ እኔ በልጣለሁ፣ ይሄ ያለው ትክክል አይደለም ወዘተ እያለ ሊለፈልፍ ይችላል። አገር ማዳን ግን አይችልም። ማንም እንደዚህ አይነት ኃይል አገር ማዳን አይችልም። ሁሉ ጭቅጭቁ፣ ንትርኩ፣ እኔ እሻላለሁ ባይነቱ፣ እኔ የበለጠ ልውሰድ ባይነት የሚለውም የሚመጣ ከሆነ
እኔም ተጎድቻለሁ የሚለውም የሚመጣ ከሆነ አገር ሲኖር ነው። አገር ሲኖር እዛ አገር ውስጥ እንደፈለክ ትጫወታለህ። አገር ከሌለ ግን ትሰደዳለህ እንጂ የምትጫወተው ፖለቲካ የለም። የኢትዮጵያ ሕዝብ ይሄን ስለሚያውቅ በሙሉ ከጫፍ እስከ ጫፍ የመከላከያ ሰራዊት ደጋፊ እንደሆነ እናውቃለን። የኢትዮጵያ መከላከያ ሰራዊትም ከሁሉ በላይ ከራስ በላይ አይደለም፣ ከራስ በላይ ህዝባችን የሚል እሴት ያለው ተቋም። ስለዚህ ህዝብ ያከብራል፣ ህዝብ ይንከባከባል፣ ህዝብ ይረዳል፣ ህዝብ ያድናል። ጠንቃቃ ሰራዊት ነው። ማዕከሉ ህዝብ ስለሆነ ጠንቃቃ ሰራዊት ነው። ሁለቱ የህዝቡ ለተቃውሞ ያለው ክብርና የሚሰጠው ሞራል፣ ሰራዊቱ ደግሞ ከራሴ በላይ ለህዝብ ብሎ የሚሰራው ስራ ሲገናኙ ሲደመሩ የኢትዮጵያን ሉዓላዊነት አንድነት ይጠብቃል። አገር ከሌለ ግን ምንም ነገር የለም። መከላከያ ሰራዊት ለኢትዮጵያ የመጀመሪያ ፕራዮሪቲ ነው። ከማንኛውም የመንግስት መስሪያ ቤት በላይ የመጀመሪያ ፕራዮሪቲ ነው። ሌላኛው የመንግስት መስሪያ ቤት መከላከያ ሲኖር ነው የሚኖረው፣ እንደ መስሪያ ቤትም ኦፕሬት የሚያደርገው የሚሰራው፣ ለአገሩ የሚገባው ሚና የሚጫወተው ይሄ ሲሆን ነው። መከላከያ የምትደራደረው ነገር አይደለም። ይጥፋ ይፍረስ፣ ገዳይ ነው ዘራፊ ነው የምትለው አይነት ኃይል አይደለም። ስለዚህ መከላከያ ሰራዊት መደገፍ ማለት የኢትዮጵያን ህልውና መደገፍ ማለት ነው። መከላከያ ከራሴ በላይ ለህዝብ ነው የሚለው። ከራሴ በላይ ማለት ስለኔ ተውት፣ እኔ ራሴን ለህዝቡ ሰጥቻለሁ፣ ሞትም ካለ ሞታለሁ፣ አካል መጉደል ካለም ጎላለሁ ማለት ነው። ይሄ እሴት በትልቁ ተጽፎ በየሰራዊቱ ካምፖች አለ። በተግባርም እሱን ነው እያደረገ ያለው። ተጠቃሚ እንዲሆን ለማድረግ እየተሞከረ ነው። ደሞዙን በማሻሻል፣ ምግቡን በማሻሻል፣ ልብሱን በማሻሻል፣ ጤናውን በማሻሻል፣ ጤናውን ለማሻሻል ሆስፒታል በመስራት በመገንባት፣ እንዲሰለጥን የስልጠና ተቋማት በመገንባት፣ ቦርድ ሲወጣ ቆስሎ ቦርድ ሲወጣ የሚበላ እንዳያጣ፣ ከአገልግሎት በኋላ የቦርድ ክፍያ በመክፈል፣ አገልግሎት ጡረታ ሲወጣ የጡረታውን በማስከበር፣ አገልግሎት ሲወጣ መውደቂያ እንዳያጣ የቤት ዋስትና እንዲኖረው በማድረግ፣ የሞት አደጋ ቢደርስበት ትንሽም ቢሆን ካሳ እንዲያገኝ በማድረግ እየተሰራ ነው በሰራዊቱ ውስጥ። ግን በቂ አይደለም። ባለፈው በደርግ ዘመን እንኳን ታስቦ የተሰራው የጀግኖች አምባ ህወሓት አፍርሶት እዛ የነበሩ እዛ የሚማሩት የቀድሞ ሰራዊት ልጆች ናቸው። የቀድሞ ልጆች ሰራዊት ልጆች አባቶቻቸው የተሰዉባቸው ናቸው። ሌላው ደግሞ ጀግኖች አባ የሚባለው እዛው ያለው ደግሞ ዲሴብል የሆኑ ጀግኖች የሚያርፉበት የነበረ ቦታ ነው። ልክ እንደ ጠላት ተቆጥሮ ብትንትኑ ነው ያወጡት። አሁን በምናደርገው ሪፎርም እና ትራንስፎርሜሽን አንዱ ያስተካከልነው ነገር ቢኖር እሱ ነው። ዛሬ ዲሴብል የሆኑ ወታደሮቻችን ይሄ ዘለቄታ መጦር ያለባቸው ራሳቸውን የማይችሉ ወታደሮቻችን እዛ ገብተዋል። እዛ ገብተው እንክብካቤ የተደረገላቸው ነው።
ቀርቶን የነበረው ይሄ ፕሮግራም ነው። የኢኖቬሽን ፕሮግራም ነው ቀርቶን ነበር የነበረው። መከላከያ ሰራዊት ወታደሩን ብቻ አይደለም ማየት ያለባችሁ። ቤተሰብ አለው፣ ልጆች አሉት፣ ሚስት አለው፣ እናት አለው፣ አባት አለው። ኢትዮጵያ አቅሟ በፈቀደ ጊዜ እኛም ማሰብ በጀመርን ጊዜ እንደዚህ አይነት ፕሮግራሞች ማሰብ መጀመራችን አሁን ጊዜው ነው። ጊዜው ስለደረሰ ነው። በመከላከያ የታዩ ያሉ ለውጦች በአገር ደረጃም አሉ። አገራችን የማደግ ትራክ ላይ ገብቷል። ዛሬ በተቸገርነው ደረጃ የዛሬ 3 ዓመት 4 ዓመት ላንቸገር እንችላለን። ከዛ በኋላ ሌላ ዲማንድ ነው እንጂ የሚመጣው ላንቸገር እንችላለን። ስለዚህ ከአሁኑ ጀምረን የኢኖቬሽን የኢንተርፕረነርሺፕ እንደ ኢኖቬሽን ማዕከል የሚባል ፈጥረን የሰራዊቱ ቤተሰቦች እና ሰራዊቱ ራሱ እየሰለጠነ የሥራ ዕድል እየተፈጠረለት እየተደራጀ ምርታማ ዜጋ እንዲሆን ተስፋ እንዳይቆርጥ አገራችን አለሁልህ እንድትለው የማድረግ ስራ ነው። እርግጠኛ ነኝ በመከላከያ ሰራዊት ውስጥ ያለፈ ሰው ስራ ለመስራት ሰነፍ አይደለም። ስንፍና የሚባል አቅም እሱ 24 ሲሰራ ስለነበረ በዝናብ በቁር በሌሊት በቀን ሲሰራ ስለነበረ እንትን አዳብሯል። ይሄ ምንድነው ሁሉ ጊዜ መስራት አዳብሯል። ኦቨርታይም አይጠይቅም። እንደ ሌላው ሰራተኛ ኦቨርታይም አይጠይቅም። ሰዓት እንትን አይልም። 8 ሰዓት ሰርቼ ወደ ቤቴ አይልም። ዓላማውን ለማሳካት እዛ ውስጥ ነው የሚውለው። በዚህ ምክንያት ያዳበረው እንትን አለው። ያዳበረው የሥራ ፍቅር፣ የሥራ ዲሲፕሊን አለው። አዲስ ነገር ለማወቅም ጥረት የሚያደርግ ነው። ሪስክ መውሰድ የሚችል ነው። ሪስክ ይወስዳል። ሌላው ይቆይ ምናምን የሚለውን ወታደር እንደዛ አይልም። እንዲሳካ አድርጎ ሪስክ ወስዶ ይፈጽማል፣ ይሰራል። እንደዚህ አይነት ቢሄቨር ያለው ዜጋ ሜዳ ላይ መበተን የለበትም። ስለዚህ ተቋም ውስጥ እያለ ሊደገፍ ይገባል። ኑሮ ሊስተካከል ይገባል። አይዞ ሊባል ይገባል። አገሪቷ በቻለችው አቅም ልትንከባከመው የሚገባ ነው። ሲወጣስ ይጣላል ማለት ነው የሚለው ነገር እንዳይኖር ለማድረግ የገባንበት ያለ ፕሮግራም ነው። በጣም ጥሩ ፕሮግራም ነው። ብዙ ሚሊዮን ሰዎች ሊያነቃንቅ የሚችል ፕሮግራም ነው። ስትጀምር በትንሽ ነው። ወደፊት ትልቅ ፕሮግራም ይሆናል፣ ትልቅ ኢንስቲትዩሽን ይሆናል ብለን እናስባለን እና ይሄ ማዕከል በዚህ መንገድ መታየት አለበት። በሌላ ሀገርም የመከላከያ በጀት ለእንደዚህ አይነት ተቋም እየተመደበ አይሰራም። አንደኛ ባለሀብቱ ነው ይሄን ተቋም በባለቤትነት የሚይዘው። ሁለተኛ የልማት ተቋማት ናቸው። ሌላው የውጭ ፈንድ ነው። ከዛ መከላከያም በጎዳደለ ነገር
ቆጥቦ ሊደግፈው ይችላል። ሰልጥኖ እውቀት ይዞ ኢንተርፕረነርሺፕ ማይንድ ሴት ይዞ ኢኖቬቲቭ ሆኖ ወደ ስራ ገብቶ ራሱንም ቀይሮ ቤተሰቡን እንዲቀይር እና ወታደር ሆኖ በማገልገሉ እና ያንን እድል በማግኘቱ ውትድርናውን የሚረግም ሳይሆን ውትድርናውን ለካስ ሀገሬ አትጥለኝም በሚል ደረጃ እንትን እንዲለው እንዲወደው ለማድረግ ይሄ ኦርጋናይዜሽን በጣም ያስፈልጋል። ከዛ አንፃር መታየት አለበት። ሁላችንም እዚህ ያለነው የሰራዊት አባሎችም ቢሆን ማበረታታት አለብን። የሰራዊት አባሎችም ቢሆን ከደሞዛችንም ቢሆን እያዋጣን ተቋሙ መደገፍ አለብን። መከላከያ ሰራዊት ይቅርና ለራሱ ጓደኞች ከሱ ተነጥለው አገልግሎት አቋርጠው ለወጡ ይቅርና አሁን ባለፈው ምዕራብ እዝ በዓል ስናከብር እዙ ያቀረበው ሪፖርት በዚህ 2 ዓመት በምዕራብ ኦሮሚያ ብቻ ሰራዊቱ እያዋጣ ከ147 ሚሊዮን ብር በላይ ኢንቨስት አድርጓል ከደሞዙ። ያውም አንድ እዝ ነው። ለብዙ እዞች ስናከፋፍለው ደግሞ በጣም ብዙ ገንዘብ ሰራዊቱ ሊያወጣ ይችላል። ምክንያቱም ጓደኞቹ ናቸው እንዲቋቋሙ እየተፈለገ ያለው። እንደውም እኔ አንዱ የገቢ ምንጭ አድርጌ የምወስደው የሰራዊቱ ድጋፍ ነው። ትልቅ አቅም ነው። ስለዚህ አቅሙ አለ ማለት ነው። ምንም ያስፈራ ነገር የለም። ድርጅቱን ጠንካራ ማድረግ እንችላለን። የመከላከያ ልማት ድርጅቶች መከላከያ ኢንዱስትሪ፣ መከላከያ ፋውንዴሽን፣ መከላከያ ኮንስትራክሽን ኢንተርፕራይዝ እና ሌሎችም ለሶሻል ሪስፖንሲቢሊቲ ብላችሁ ከምትመድቡት በጀት ለዚህ ማዕከል ኮንትሪቢዩት ማድረግ አለባችሁ። ብዙ የባንክ ሰዎች እዚህ እንዳሉ መረጃ አለኝ። እዚህ ያላቸው የባንክ ሰዎች ሰራዊቱ ይሄ በዚህ ማዕከል እየተደራጀ እየሰለጠነ እየወጣ ስራ መስራት የሚችለው የሰው ኃይል ብድር እንዲያገኝ ማመቻቸት ማገዝ ያስፈልጋል። ሌሎችም የመንግስት ተቋማት ድርሻቸው መጫወት አለባቸው። የወይዘሮ ሙፈሪያት መስሪያ ቤት ስራና ክህሎት የዚህ ማዕከል ዋና ፓርትነር ነው። ራሱ ሚኒስትር መስሪያ ቤቱ የተቋቋመው ዜጎችን ማብቃት ነው። ዜጎችን ለእውቀት፣ ለስራ፣ ለጥበብ፣ ለምርታማነት ማብቃት ስለሆነ እስካሁንም ባለኝ መረጃ በጣም ብዙ ስራ የሰራ መስሪያ ቤት ስለሆነ እስካሁን የሰራችሁት ተጨማሪ ባርደን እየመጣባችሁ ስለሆነ በዛ መንገድ አይታችሁ እንድትደግፉት ጥሪ ማስተላለፍ ፈልጋለሁ። ሌተናል ጀነራል ይመር ኃላፊነት ተሰጥቶት ጥናት አድርጎ ኤክስፐርት አሰባስቦ የተሰራ እንትን ነው የተሰራ ተቋም ነው። ብዙ የሰው ኃይል ተሳትፎበታል። የኢንተርፕረነርሺፕ ኤክስፐርቶች በጣም መከላከያ ያመሰግናቸዋል። ሌተናል ጀነራል ይመር አስተባብረህ ለዛሬው ቀን በመድረስ እንኳን ደስ አለህ። ታሪክ ሰርተሃል። ድጋፍ ላረጋችሁ ሁሉ ማመስገን ፈልጋለሁ። እኔ ደስ ብሎኛል። የትራንስፎርሜሽን አንድ ኤሌመንት ነው። ወደፊትም እንከታተላለን፣ እንደግፋለን፣ እንቆጣጠራለን፣ ሀሳብ እንሰጣለን። ይጠናከራል ብዬ አስባለሁ።
ይሄንን በምናገርበት ጊዜ ብዙ የተጎሳቆሉ ለመርዳትም አቅሙ ስለሌለ መርዳትም አንችል ስናያቸው ግን ልባችን የሚነኩ የሰራዊት ቤተሰቦች አሉ። እነሱን ያሰምን ከሆነ ተአምር መስራት እንችላለን። እንኳን ደስ አላችሁ ሁላችሁ። እንኳን ተጋብዛችሁ የመጣችሁ ሰዎች መጣችሁ፣ እናመሰግናለን።